አንዳንዴ ሳስበው ሀገራችን አጀንዳ አይለቅብሽ ወይም ደግሞ አጀንዳ አያሳጣሽ ተብላ የተረገመች ሁላ ይመስለኛል። በጣም ከምንታወቅበት የብሔር ሹክቻ ሰሞኑን እንግዲህ በቀጥታ ወደ ሃይማኖታዊ ሹክቻ ውስጥ ገብተናል። አርሲ ላይ ክርስቲያኖች በሃይማኖታቸው ምክንያት እየታረዱ ነው። የአክሱም ሙስሊሞች ሰላት አትሰግዱም ተብለዋል። አሁን እዚህ ጋር እኔ ፍትህ ለአርሲ ኦርቶዶክስ፣ ፍትህ ለአክሱም ሙስሊም ልል አይደለም የመጣሁት። ከሚገባው በላይ ተጮኋል። ከሚገባው በላይ ድምጽ ተሰምቷል። እንግዲህ ከዚህ በኋላ ያለው እርምጃ የመንግስት ነው። መንግስት በሁለቱም ቦታዎች ላይ ሄዶ ህግ ማስከበር፣ ህዝቡን ማወያየት፣ መፍትሄ መስጠት ስልጣን ያለው መንግስት ነው። ከሚገባው በላይ ስለተጮኸ እዛ ላይ ደርቤ አልጮህም። ግን ለሃይማኖተኛው ማህበረሰቤ ማስተላለፍ የምፈልገው አንድ መልእክት አለ። ይህም መልእክት ምንድን ነው? ሃይማኖትህ ማጆሪቲ ሆነ በምትኖርበት ቦታ ላይ የማይኖሪቲዎችን መብት አክብር። ይሄ ማለት ምንድን ነው? ያንተ እምነት ማጆሪቲ ሆኖ በሚኖርበት ቦታ ላይ ያሉትን ማይኖሪቲዎች ወይም ደግሞ ጥቂት ቁጥር ያላቸውን የሌላ እምነት ተከታዮች መብት በአደባባይ የመስበክ ሊሆን ይችላል። ሆርን አውጥቶ የተለያዩ የመዝሙር የቅዳሴ ድምጾችን ማሰማት ሊሆን ይችላል። በአንተ ቋንቋ የመዘመር ሊሆን ይችላል። እነዚህን የማይኖሪቲ መብቶች ማጆሪቲ ሆነ በምትኖርበት ቦታ ላይ ማክበር እስካልቻልክ ድረስ የኔ ሃይማኖት በሌላ ቦታ ማይኖሪቲ ስለሆነ ተጨቆነ ብለህ የማውራት ሞራል የለህም። ስለዚህ አንተና ያንተ እምነት በጣም ማጆሪቲ ሆኖ በሚኖርበት ቦታ ላይ ማይኖሪቲ ሆነው የሚኖሩ የሌላ እምነቶችን መብት ማክበር እስካልተለማመድክ ድረስ ሌላ ቦታ ያሉት ያንተ እምነት ማይኖሪቲዎች መብታቸው ሲነካ የመጮህ ሞራል የለህም። ይህን ነገር አስረግጬ ነው የምነግርህ። ተቃውሞ ሊደርስብኝ ይችላል። I don't care about that። ግን ይህን ነገር መለማመድ እስካልቻለን ድረስ ይህ ነገር አይቆምም።